Oh, how we do? Dennis. Hello. Best friend ነው ተዋወቀው. Best friend? አዎ. አለሽ እንዴ? አዎ አለኝ እኮ። እሺ ሰላም ነው? ደህና ነኝ። ወይኔ ሁዲክ ሲያምር አታበድረኝም በእናትህ አሰጠኝ። ታይ የወሰድሽው መች መለሽ? ኧረ በእናትህ ሰጠኝ ለነሳበት። አራም ሰማሽን በእናትህ። ምን አይነት ነው? ይልቅ እኔ የምልሽ እዚህ ያየነው በርገር ቤት ሄደን በርገር አንበላ? ትቀብዘኛል? ትቀልጃለሽ? በደንብ ብሎ በይሽ ለማንኛውም እየጠበቁኝ ነው እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ እንዳረሳው እደውልልሻለሁ። እሺ እሺ አይ ሞዶ ጓደኛዬ ነው። ምን ሆነ ከኔ ተኮሳተረ? ማን ነው የተኮሳተረው? ማንንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ ምን ሆነክ ነው? በጣም እየተናደርክ። ኧረ በእናትሽ ፖሊስ ያምር እንስበኝ ታምራላችሁ። ምን ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረበሻል ቶሎ በርገር እዛ በርገር ቤት አለንም ይረበሻል ነው ቶሎ እንዴ ምንድነው ጋብዝሽው ብለኝ እኮ ነው። ተገባበዙ አሪፍ ነው። ማንንም የቀና ነገር ነው ይሄ ምን ግድ ይሰጠኛል እንዴ? ምን ቤስገባ ነው ወንልኝ እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው ብዙ ግድ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ ምንድነው አበላለሁ እንዴ 22 ይሄን በተረክ ወረጅልኝ ቶሎ ወረጅልኝ በእናትህ እኔ ቤት ይቆጥኛል ወረጅልኝ እግዚአብሔር አተረፈኝ እንዴ 22 በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር እያለን እንቀኛ አሁን ነው። ኧረ በፈጠራችሁ ድረሱልን። ስትራፖሊ ጋለን ነው። ምን ማድረግ እንዳለብን አልገባንም። ይሄው ሶስት ቀናችን ነው ዛሬ። ይሄው ሰውነታችን ከመጨፈር ላይ ቆም አልቻለም። ይሄው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመር ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞና ኧረ ድረሱልን። እኛ በውስጥ ላይ ያለነው አታግዙንም ወይ? ሎተሪ ሻጫራለ እንደሚወጣውን ስጠኛ ምን ችግር አለ? እኔ ሞጣው መብለቃለሁ አባ። እንዴት አታውቅም? አንዱ ማጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣ ስጠኝ በቃ ሙሉ ጣ ነው። ሙሉ ለፈለከው? አዎ ሙሉ ጣ ስጠኝ በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰው ይደርሳል። ሙሉጣ ነው ያወጣሁት ሙሉጣ ነው። ዝም ብለህ ነው አንተ ይደርሳል። አንድ ቁጥር ነው የሳትኩት በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ የዚህ ዓመት የሎተሪ እጣ ቁጥር እሺ 9 አንተ ምን ነው ነግራለሁ መጀመሪያው ልክ ካልመጣ እኮ እሺ 4 ናቸው እንግዲህ ማለት ነው። ሌላው እኮ ልክ ነበር የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። ሎተሪ ሳይሳካል የአሁኑ የሎተሪ ቁጥር እሺ 5 እሺ 4 እሺ 8 ኧረ በስመ አብ አሁንም መሀል ላይ ነው የሳትኩት ታውቂያለሽ? የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እጅ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? ይኸውልህ 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅጥ አድርግልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀመር 3 ወይ ምን ቁጥር ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው እኔ ይኸውልህ እሱም ሄደ ምን አይናለህ አበቃል። በእናትህ እንዳትደናበር በቃ ትሄዳለህ። አንገቷን ታቃታለህ። ከዛ በኋላ እንፈትሻለሁ። እሺ ነካ ታረገም። እሺ ፍላጎት ቶሎና ማነክ ኧረ ፍላጎት ቶሎና ምን እያረክ ነው? ምን እያረክ ነው አለው? አንገቷን ነቃት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ?
እንዴት ነው የሚተነቀው? አንገት ነው አልከኝም እንዴ ታዲያ? አሬ ረክባን እንድታርገ ነቀስኩት ካላ ሌላ ነገር ቢመስላስ አላር እንዳለ ነው። አይ ሰላም አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታዲያ እኔ ዲቃ ሰው ጠብቅላለሁ። ሄደህ ተሰብረዋለህ። እሺ ሂዳ ምንድነው? ተሳካኩ ይሁን በደህና ነገር ሊከሰን ነው ለካ ተሳካ። ምን አባት መኪኔ ወሰድ ያን ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩ ትመልስልኝ። በእናትህ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ። ቦሌ ላይ አንድ ህንጻ ጀምሬያለሁ። አንድ 5 መኪና እያስመጣሁ ነው ምናምን። አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው? የራሴን ገንዘብ እኮ ነው ያልኩህ። ካንተ አልፈለኩኝም። በዛ ላይ ሚስቴር ጉዝ ነች። ችግር ላይ ነኝ ያለው። ሚስቴር ጉዝ ነች። ኪስ ባዶ ሆኖ ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ፣ ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝንካ ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። አረ ራሴን ገንዘብ እኮ ነው አይደለም ያዝ አርግ በቃ ሰራ አርግ እንዴ ወጣት አይደለ እንዴ? በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለህ እያለ ካልሆነ ከሌለ የለህ የጥሪት ከሌለ በቃ አሁን እመጣለሁ። እሺ እንዳለቅስ ምንም ችግር የለውም። አራስ ማጫወት ኧረ በስመ አብ ወጥልሽሹ ወጥ በብላጫውትሽ ባሻንጉሊት እሺ የኔ አባት ሚጣ ብስኩት ስጪኝ። እሺ አፒቲ እንካ። እሺ ሚጣ ሌላም ስጪኝ። እንዴ እኔ እኮ ያርቅብኛል። ምን እሺ ናቺ ስጪኝ ተባልሽ አይደል እንዴ? አንተ ባለፈው 9 ስለማይሰጠኝ ወይ ብስኩትን ትሰጪኛለሽ ወይ ደግሞ የእናትሽን እናት እስከ ወዲያኛው ነጥቀልሻለሁ። ትነፋረቂ እዚህ አሁን እዚህ ጋር ሲጣርጊ ብገልሽ የሚደርስልሽ ሰው ያለ ይመስልሻል? አሁንማ ለኔ ያለሽን ንቀት አሳይተሽኛል። ጉሩሩሽን ቆርጬ ደምሽ እንደደራሽ ጎርፍ እዚህ ጎርፍ የሲቃም ባያለቀሽ ደራሽ ስታጪ ያኔ ምን ነው ብስኩቱን በሰጠሁት ብለሽ ስትጸጸጫለሽ። አሁን ነፍስሽን ነጥቀውታና ተገረጃለሁ። ማምሽ ቆየሁባችሁ አይደል? የኔ ልጅ አጫወተ ወዮ ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ደህና ነኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ ቢሊየነር ለመሆን ምን ስራዎች እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተምራሩቤ ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪናዬ ሚስጥሩን ንገረን። ጠንቆይ ተቀልባለህ? ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርታል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አትፈልግም? ንገረን። ምንድነው ይሄ? ምንድነው የትኛው? በነፍስ እየፈለጉኝ ነው እኮ ነው። ሳይቸግረኝ ብዙ ብር ተበድሬ አሁን ገንዘብ የለኝ። በምን ልመልስ? በቃ እጠጣለሁ። ዛሬ መጠጣት ነው። አጠጣት። እኔ እከፍልልሃለሁ፣ ችግር የለውም። አልጠጣም። ለምን ትጠጣለህ? ለገንዘብ ብለህ ጠጣ። እኔ እከፍላለሁ። አይደለም እሱ አይደለም እኮ ነው። ብቸኛ ነኝ፣ ላጤ ነኝ። ምንም አንዱ አለ የለህም እንኳን የሚለኝ ሰው የለም። እጠጣለሁ ዛሬ በቃ። አንተ እኔን ታረቀኛለህ ማለት ቤቴን ትቼ ደባል አንተ ጋር ገባለሁ። አይገርምም? አብረን እንኖራለን። ከዛ በኋላ ጠጥቼው እኮ እንዲወጣልኝ እኮ ነው። አጠጣ። ይሄ አጠጣም፣ ችግር የለውም። እና ደባል ገበሬ ጋር እኔ ጋር አብረን እንኖራለን። ከዛ በኋላ አልጠጣም። አይ ደግሞ እሱ አይደለም። ይኸውልህ ችሎታ አለኝ፣ ግን ለምን እንደሚያገሉኝ አላውቅም። ስራ እንኳን የሌለኝ ሰውዬ ዛሬ እጠጣለሁ። እንድረሰው ቢያንስ ለምን አትጠይቀኝም? እኛም ስለምትከፍት የሥራ ቦታ አለ አይደል እንዴ? እኮ እንድረሰው ለጠጣ ብዬ እኮ ነው። ማን እኔ አስመዘግብሃለሁ። ና አጠጣትና ምንድነው መፍትሄ ስጠው ብለው ነው እንዴ? ላኩ አንተ ለምን ጠጣለህ ታዲያ?
አረ ልጠጣበት በፖሊስ እየተፈለገ ነው ባጠር ዘሎ ምናምን ያመለጠው ቢኒ አንተ እንደድሮ አይደለም ጭራሽ ተለውጧል አሁን ቢኒ አውቀዋል ግን ስለማውቀው አውቀዋለሁ ቀጥል አይመስልም አውቀዋል ግን ቢኒ በደንብ አውቀዋለሁ ምን ሆነ ነው ቀጥል ታሪኩን ቀጥል ዝም በለሽ ሼቱ ነው ቢኒ አውቀዋለሁ ባይው በደንብ ነው የማውቀው ምን ሆነ ነው ባይው አውቀዋለሁ አይደለም የቱ እንደሆነ እሺ ስላሳየኝ የቱ ነው እንዴ ነው ሲጊ ማሳየኝ ስለ እንደማልሽ ታውቂያለህ እንዴ አንተ ፎቶውን አሳየኝ እሺ ማልዲ ይወንድ ፎቶ ይዞራል ነው የቱ ነው እሺ ቢኒ ከአምስቱ ፎቶ የቱ ነው ቢኒ ለምንጭ ይሄር ነው ይሄዳ አያቴ እኮ ነች እቺ ማን ካራቦኩ ማጥረም እንዴ ኦሬዲ ዳግም ስቶሪውን ነግሮኛል ከማቋረጠ ብዬ ነው እሱ እንደም እንዴት አሳምሩ እንደነ አውቀዋላ ዳግም ምን እሺ እስከ መጨረሻው ዳግም አውቀዋላ ዳግም ባይው አውቀዋለሁ ባይዋቋለው ታቋለው ወይ ዳግም የትኛው ነው ዳግም ባይዋቋለው ስቶሪውን ለምን አጨረሰው ማናሰ ስቶሪውን አይደለም ዳግም ታስተውሰዋለህ አስተውሰዋለሁ ባይዋቋለው ምን አይነት ሰው ዳግም ባይዋ ሳይየ ነበር አውቀው ነበር ባሳያለሁ ታዲያ ከዚህ ውስጥ የትኛው ነው ዳግም ይጠፋኛል እንዴ ይሄ ነው ጤነኛ አይደል ይሄ የራስ ፎቶ አይደል እንዴ ባይዋ አውቀዋለሁ አንዱ ምሳውን ፍርፍር በላ ከዛ መክሰሱን ፍርፍር በላ ከዛ ራቱ ላይ ምን ቢሆን ጥሩ ነው አራጭ ልጅ አቺ በዳጅ እንደዚህ ተጫዋች ልጅ መጨረሻ እስማም እና አራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል ለሊቱና ቆንጆ ጊዜ ብናታ እኔ እንደዚህ አይነት ነገር አላውቅም ቤት ይቆጡኛል ወደ ቤት መሄድ አለብኝ ቤት ይቆጡኛል አዎ እና ሁለት ልጅ ነው አዎ ምንድነው ያልሽው ተንፈራፍሮ ሞተ ምናምን አልሽው ምንድነው ምን እንማር ከዚህ ቀልድ አሁን ቀልድ ነው ብለሽ ነው የነቀረሽው ምሳውን በርበራ አለ መክሰሱን በርበራ አለ ማታ በርበራ ምንድነው ይሄ ቀልድ ብለሽ ነው ወይ ነፈዝ ተነግና ጀረዛ እንዴ ከእንዳንቺ አንተ እንከፍ ጋር ነኝ እንደውም ጥፋተኛው ማለት ነው ጅል ምንድነው የማይረበተበት አንተ እንዴ አልፈራም እንዴ ፕሮፖዝ እኮ ነው ማረጋው ማን መልሱን እኮ ታውቃለህ ኦሬዲ ወይ ነገር መልሱን አውቀዋለሁ እንዴ እሱ አይደለም እኮ ያስፈራል ነው አረ ምንም አያስፈራም ደፈረ ብለህ ጣለቅ ማድረግ ነው ምንድነው የኔ ቆንጆ ተንበርከክ ታገብኛለሽ አዎ ምን ነው አንተ ያማል ምንድነው በሽተኛ ነህ የራስህ እጅ ላይ እኮ ነው ያደረከው የኔ ቆንጆ ይቅርታ በእናትሽ ታገብኛለሽ ምንድነው ደግሞ ነው ግን አይደል እግርና እጅ አትለይም ምን ማለት ነው እግሯ ላይ እኮ ነው የከተትከው ታገብኛለሽ ምንድነው ምንድነው አበቃ ምንድነው ምን ሆንክ ደግሞ ቀኝ ወራጣ ላይ እኮ ነው ያደረከው አላገባም እንደው ታገባለህ አላገባም እናንተ የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ የቢናም የሚሉት አልጠፋም መሰለኝ የምርና የትኛው ቢናም ይሄ ጎፈሬው ነገር ዋላ አይደል አንድ እስከ አራት አንድ ላይ ተማርነው አንተ ጋር ቀለሜ ነበሩ ከአንደኛ የሚወጣ ነበር የነበረው እሱ ሳይሆን የኛ ጎረቤት እቃዋን ይዞ ጠፍቶል ተፋፍሶ ተወሰደ ፖሊስ ጣቢያ ምናምን ከዛ መስካሪ ሲባል ማን ቢመሰክርበት ነው ሰለሞን መሰከረ ሰለሞን ማን ነው ደግሞ ሰለሞን አታውቀው ሰለሞን የናጉት እንደውም ባለፈው ከውጭ ሀገር ጂንስ ያመጣልኝ አለ አይደል ጂንስም ጫማም ቲሸርት ማምጣት ሁላችንም ከፋሚሊ አሪፍ ነው እንላችኋል አይደል እሱ ሳይሆን ያንታጉት እንዴ መስክሮበት አባቴ ከዛ በኋላ ቢናሞ እየለካ በጣም ተናዷል ከዛ በኋላ በገጀሪት አስገድለዋለሁ ብሎ ለገጀሪት ገንዘብ መክፈል ገጀሪት ማናት ነው ገጀሪት አላወቃትም ያቺ እንደውም የሆነች እንደዚህ ቁጥርጥር ወደ ኋላ ሁሌ የምትሰራለች አይደል የሆነ ክብደ የምታነሳ እንደ ሰፈራለች እንደ ሴት ማያረጋታለች አይደል ጡንቻ ያላታለች አይደል ይሄ ደረሷም ቅርጽ ያወጣው እሷ ሳትሆን ያንቺ እህት እሷ አይስም ምን ነው በስማም ጫማዬም ሱሪዬም ልክክ ነው ያለበበና ልክክ ነው ያለ ማታ መልስልሃል በጣም አመሰግናለሁ ቀስ ብለህ ተራመድ እንጂ ልቦ ተረፈሮ እንዴት ነው በሰው ሱሪ ቀስ በል እንጂ ከዛ ጭራሽ ድንጋይ ላይ ተቀመጥክበት እንዴ አተ እያያተረቀር እንዴ ጭቃ ውስጥ አረ በፈጠረ ማና ወይስ ተጫማኝ በእናትህ እንዴ ለዚህ ነው ብድሩ ለዚህ ነበር ማለት በእኔ ገንዘብ ትራጫለህ እንዴ ምንድነው ደህና ረግበት ነገር ላረግበት ነው ያበደርከኝ እንደዚህ አይሰራም በሰው ብር ወይ ደግሞ መልስልኝ ወዳጄ መልስልኝ ወይ በቃ ቶሎ ደውለህ ስጠኝ እሺ ስጠኝ ቶሎ ደውለህ ስጠኝ በቃ እኮ እሺ ስጠኝ ቶሎ ደውለህ እሺ 09 አታ ቀስ ብለህ በደንብ አትይዘውም እንዴ ሌባ አለ ስንት ነገር አለ ትላንት እኮ ነው የገዛሁት ቴክኖ ካሙን 40 ፕሮ እኮ ነው 256 ጂቢ እኮ ነው ጥራት ያለው ካሜራ ያለው ስልክ እኮ ነው
እንዲያውም ሂድና የኔን ስም ጠርተህ ከገዛ ልዩ ቅናሽ ታገኛለህ። በቃ ገዝቻት ልምጣ። አይ ደግሞ ከገዛ በኋላ በሚደረገው ውድድር ላይ ተሳተፍና ተጨማሪ ሽልማቶችን አሸንፍ። ኤቢ ወይ ዛሬ እኮ ቤት ብቻዬን ነው የማድረው። ብቻዬን ነው የማድረው? አረ ብቻሽን አይደለሽም፣ ፈጣሪ አለ። ምን ነሽ? ፈጣሪማ አለ አይደለም። ቤተሰቦቼ ክፍለ ሀገር ስለሄዱ እኔ ደግሞ ብቻዬን ማድረግ ደበረኝ። ታዲያ ለምን በጊዜ ገብተሽ ጥቅልል ብለሽ አተኝም? አረ ዘንዶ ይጠቅለልብህ አንተ። ወተት ነጭ ነው ካልተባለ አይገባም እንዴ? ምን አይነቱ ነው እንዴ? እንድናደር ፈልገሽ ነው እንዴ? ተደምቶ ነው አልገባም። ሌላ ሀሳብ ውስጥ ሆኜ እኮ መች ገባኝ። ይሆናል ምን ጣጣ አለው ታዲያ? ሌሊቱን ሙሉ ማለት ነው በቴክስት እናወራ እናድራለን። ሂሳብ ልትበላ? ሂሳባው ከፍለን ይድረስ እናቴ። እኔ ገብን እኮ በስመ ሂሳብ ልስጥሽ። ሂሳብ ልስጥሽ? ኧረ ማን ጭራሽ ማለት ነው። እኩል ነው። ኧረ እኔ ተስጦ ከቤት እኔ በጋበዝህ ደስ ይለኝ ነበር እንደውም ማለት ነው። እኩል ነው የምንካፈለው። ሌላ ቀን ትጋብዘኛለህ ማለት ሂሳብ እኩል ነው። ሂሳብ 22000 ብር 22000 ብር ሂሳቡ? አዎ በቃ ስጣትና እኔ እልክልሃለሁ በኋላ ሂሳቡን ስጣት። ትራንስፈር አድርግላት። እሺ አንዴ ስትክል ደውል። ሄሎ እማዬ፣ ከብቶቹ ሸጡ በቃ። አዎ አባዬ ከሆስፒታል አልወጣም። ውጣ በይውን ያርገ የለኝም። ከዚህ ልጆቹ የሚበሉት የለም። ልጅ በእጁ ነው የሚያድገው። ምን ልትሆን ነው? እናማ ኧረ አልፈልግም። እናት ወደ ብገባ አታመልጠኝም እንዴ? አንተ ትችላለህ። እሺ እንዴት ነው ዶክተር? እንዴት ነው? ሰላም እንዴት ነው? ቂጥህ ላይ የወጣው ቡጉኝ ተሻለ? ቂጥ ላይ ቡጉኝ ለመውጣት ዋና ምክንያት ምን መሰለህ? አንተን ያስቸገረ ነገር ይሄ መግማማት አለ አይደለ? ፓንት ቶሎ አለመቀየር ምናምን የሱ ችግር ነው። ይገርምሻል ማለት ነው። ስንት ፓንት ነው አለኝ ያልከኝ? 2 ፓንት፣ አንዱ የተቀደደ ለዛው የሱ ችግር ነው። ስለዚህ አቡጀዴ ያሰፈተህም ቢሆን ለሽንት ጨርቅ እያጠብክ ምናምን ቶሎ ለመቀየር መሞከር ነው። አቡጀዴም ካጣ ደግሞ ኮርኒስ ቀደህም ቢሆን ለመቀየር መሞከር ነው። ዋና ጤና ይበልጥ አይደለ እንዴ? ከዛ ደግሞ ይሄ ማፍረጥ ምናምን ቂጥ እጅ አይወድም ማለት ነው። በእጅ ምናምን አትነካካ። በሱ ምግብ ትባላለህ፣ እሷን ትሰማለህ ምናምን አይሆንማ። ከስሮ ነቅሎ ነው ያራዳ ልጅ መተናል አይተናል። የሆነ ልጅ እየፈለጉት ነበር። የጠፉት አባቴ ናቸው አገናኙኝ እያለ ነበር። ወደዛ ሄድበው ገና ዘልዬ ያልጠገብኩ ሰውዬ የምን ልጅ ነው? አረ እያለቀሰ ነው ጋሺ። ለምን ባገጩ አይተከልም? እኔ ባሻ ምን አገባኝ? አይ አሜሪካ ከመሄዴ በፊት አባቴ ላግኝ እያለ ነበር። እንግዲህ እምቢ ካሉ ልንገረው ሄጂ። አሜሪካ በልጄ ናፍቆት ስሰቃይ እንደኖርኩ ማን አየልኝ? ልጄን አምጡልኝ። ልጄን አገናኙኝ። ልጄን አገናኙኝ። አባዬ ልጄ ራሴን አይደል እንደ የምታስረው? ወይኔ ልጄ አባ አምሳዬ ልጅ እያለህ ማጫወትህ እንቆቅልሽ ትዝ ይልሃል? ምን ነበር አባዬ? እንቆቅልሽ ምን አውቅልህ? ከመግዘፉ ዘርፈ ብዙ። ኧረ እኔ እንጃ። ምንድነው መልሱ? መልሱን በቃ እዛው አሜሪካ ስንሄድ እዛው እነግርሃለሁ። ኧረ አሜሪካ አይደለሁም፣ እዚህ አሜሪካ ግቢ ስለሆንኩኝ ታክሲ እንዳላጣ ቶሎ ጥሪልኝ ያልኳት። እዚህ አሜሪካ ግቢ? አዎ። ከመግዘፉ ዘርፈ ብዙ ግን ምንድነው? እኔን አሁን ሰላም ከነበርኩበት ፈልገህ አይደል ያገኘኸኝ? አዎ ፈልገህ አገኘው። ዶረየው